አለይኩም ወራህመቱላሂ ወበረካቱ። ውድ የንግስት ቲዩብ ቤተሰቦች እንደምን አላችሁ? እኔ ያለው አልሐምዱሊላህ። እንዴት ናችሁ ውዶችዬ? ዛሬ ደግሞ ምሰራላችሁ ይሄኛው ሙጠበቅ ወይ ደግሞ ሙጠበቅ ነው የሚባለው በአረበኛ ቂጣው ማለት ነው። ይሄ ደግሞ እነዚህ በዚህ ነው የሚበላው። ይሄ ደግሞ ማባያው ነው። ወጥ ነው። እዚህ ጋር ድንች አድርጌያለሁ። ይሄው ድንች ይሄው ዘይት ይገላል ድንችን ማለት ነው። ይሄው ድንች እንደዚህ በጋለው ላይ ትንሽ ዘይት አድርጌ በደንብ ሙጠበቁንም ልሰራ ነው። እሱንም ታያላችሁ ድንች ተጋጅቻለሁ። ይሄኛው ደግሞ ምንድነው የሚባለው? ዝኩኒ ያለኝ። እዚህ ጋር ደግሞ ካሮት አለኝ። እዚህ ጋር ደግሞ የድንብላል ቅጠል አለኝ። ይሄ ድንብላል ቅጠል ነው። ይሄኛው ዝኩኒ ነው። ይሄ ካሮት ነው። ይሄኛው ሽንኩርት ነው። ይሄኛው ደግሞ በቲንጃል ነው። በቲንጃሉ ይሄን ይመስላል። በቲንጃል አለኝ። ከዛ እነዚህን እንዴት እያረኩኝ እንደምሰራ የሙጠበቁን ማባያ ማለት ነው። እንደ ወጥ ነገር ነው የሚሆነው፣ ግን እንደ ወጥ እንደዚህ ውሃ ምናምን ተደርጎ አይደለም። ጥብስ ብሎ ሁሉም ነገር አንድ ላይ እንድጥብስ ይደረግና እንትን ይላል። የኛው ኩድራ ነው የሚባለው፣ ያው አትክልት ማለት ነው። ሙጠበቁን ደግሞ እሰራለሁ። በጎን ልሰራ ነው። ሙጠበቁን እሰራና ሙጠበቁን እሰራለሁ። መጀመሪያ ኩድራውን እሰራለሁ። ተከታተሉኝ ውዶችዬ። እዚህ ጋር ደግሞ ያቦካውት ሊጥ አለ። ያው ይሄን ይመስላል። እኛ ደግሞ ሙጠበቅ ነው የምንለው። ይሄን ይመስላል ሊጡ። በቃ ጨው ትንሽ አድርጌያለሁ ሳቦካ ማለት ነው። አልቀረጽኩላችሁም። ጨው ትንሽ አድርጌያለሁ። 2 እንቁላል አድርጌያለሁ እና እንትን ውሃ ኖርማል ቀዝቃዛም ያልሆነ ሙቅም ያልሆነ መካከለኛ ውሃ በደንብ ብሽት ይደረግና ይኸው ሊጡ እንደዚህ ነው። ያው ለቋል እንዳለ ያው ይሄን ይመስላል ሊጡ። በጣም ነው ደስ የሚለው አቦካኩ በደንብ በቃ ዱቄት አድርጌያለሁ። መዳሞጫዬ ላይ ትንሽ ዱቄት፣ እዚህ ጋርም ሳህን ሰርቪሴ ላይ እንደዚህ ዱቄት አደርጋለሁ። ያው እንደዚህ ዱቄት እንዳይዝብኝ ማለት ነው። የገበታ ቅቤም መሆን ይችላል፣ ዘይትም መሆን ይችላል። ከዛ እንደዚህ እንቆርጣለን። እንደዚህ ከበከብ ያው ኖርማል ማለት ነው። እንደዚህ ከበከብ እናደርግና ያው እንደዚህ ከበከብ እያደረግን ሊጡ በቃ እንደፈለገ ይታዘዛል። እንደዚህ እናደርጋለን። እንዲህ ካደረግን በኋላ እናዳምጣለን ሊጡን ማለት ነው። ክብ ማድረግ እንችላለን፣ በአራት ማዕዘን ማድረግ እንችላለን። ከዛ እንደዚህ ዘይት እናደርጋለን። ዘይት እንደዚህ ልቅልቅ እናደርገዋለን። የዳመጥነው ማለት ነው። እንደዚህ ካደረግን በኋላ ትንሽ ዱቄት ያው እንደዚህ ንስንስ እናደርግና እንዲህ እናጥፈዋለን። ያው እዛው በነካካው እንደዚህ ያው እንደዚህ ይሄን ይመስላል ማለት ነው። ያው እንደዚህ ያደረግን እዚህ ጋር ሰርቪስ ላይ እናስቀምጠዋለን። ያው ካሮትና ድንቹ ትንሽ ጠበስ ካለ በኋላ ስለማደርገው የምጠቀመው ምን መሰላችሁ? ይሄ ቅመም አለ ታውቁት ይሆናል እና ትንሽ እርድ አደርጋለሁ። የምንፈልገውን ያህል ከለር እርድ እናደርጋለን። እኔ እርድም የቤት ነው፣ የቤት አዘጋጅቼ ነው። በጣም አሪፍ ነው፣ ከለሩ ደስ ይላል። የእርዱ እርድ ትንሽ እንደዚህ እንጨምራለን። ትንሽ 1 ማንኪያ ማለት ነው፣ በሻይ ማንኪያ 1 እናደርጋለን። ዝኩኒ አለኝ። ዝኩኒ እንደዚህ አድርጌ እንትን ብየዋለሁ። ዝኩኒ አደርጋለሁ። እንዲህ ካረኩ በኋላ ያው ምንም ውሃ አላረኩም እስካሁን ድረስ። እዛው በዛው የራሱን እርጥበት አለ አይደል?
እና ሽት እስከሚል ነው። ሁሉንም አንድ ላይ ካደረግኩ በኋላ ነው ውሃ የማደርገው። ያው ይሄ ደግሞ በትንጃል ነው ውዶችዬ። በትንጃል አደርጋለሁ። በትንጃል መጨረሻ ላይ ነው የማደርገው። በትንጃል መጨረሻ ላይ ነው የማደርገው ውዶችዬ። ያው ሁሉም ነገር ተዋህዷል። አሁን የተወሰነ ትንሽ መረቅ እንዲኖረው ውሃ ይደረጋል። ትንሽ ውሃ እንደዚህ አደርግና የተወሰነ እናያለን። ትንሽ ጨው አደርጋለሁ። በስሏል። በቃው መንተክተክ ነው የቀረው። አትክልቱ በአጠቃላይ በስሏል። ትንሽ ጨው እንደዚህ መጠኑን ራሳችን ያው ያያየን ትንሽ ጨው እንደዚህ ትንሽ ጨው ካደረግን በኋላ እናዋህደውና እርግጠኛ ነኝ ውዶችዬ ሞክሩት። እጅ የሚያስቆረጥም ነው። ከለሩ የተለያየ ቂጣው እንደዚህ ራሱን በቃ እንትን ብሏል። ሙርታ ሆኗል ቂጣችን ማለት ነው። እንትናችን ሊጣችን አሁን ይሄን እንደዚህ እያደረግን ዱቄት ትንሽ ነስንሰን ያው እንደዚህ እኔ 4 ማዕዘን ነው እንትን የምለው። ክብ ማድረግ ይቻላል እንደፈለጋችሁ። እኔ በ4 ማዕዘን ነው የምወደው። 4 ማዕዘን ክብ ከሆነ ደግሞ መጀመሪያ ሊጡን ክብ ነው የማደርገው እኔ ስሰራ ማለት ነው። ይሄም ክብ ማዳመጥ ይቻላል፣ ግን በ4 ማዕዘን ስላጠፍኩት 4 ማዕዘን እንደዚህ እያዳመጥን እንደዚህ እያደረግን እንትን እንላለን። ያው 4 ማዕዘን ውዶችዬ ምጣዱ እንደዚህ እናደርጋለን። ዘይት ሁሉም ላይ እናደርጋለን፣ እንቀባዋለን ዘይት በትንሹ ማለት ነው፣ ሳይበዛ ዘይቱ ውዶችዬ። ከስር ቀልቷል ቂጣዬ። ያው እንደዚህ ገለብጣለሁ። ከስር በደንብ ቀልቷል። ያው ውዶችዬ በስሎልኛል አትክልቴ። ያው በደንብ በስሏል። ጨውን ቼክ ታደርጋላችሁ። ድንብላል ቅጠል ነው። ድንብላል ቅጠል ስለበሰለ በቃ ልጨምር ነው። ያው ከዛ በደንብ እንደዚህ እናዋህደዋለን። ይሄ ውዶችዬ ኩድራይም ይሄው ደርሷል። ከለሩን በጣም ነው የሚያምረው። ሽታው ተውት። ቂጣዬም ይሄው ቂጣዬ በጣም ነው የሚያምረው። ቂጣዬ ሁላችሁ ቂጣዬ ደግሞ ይሄው እንደፈለጋችሁ በቃ ሶፍት ነው። እንደገና ስትቆርሱት ደግሞ ይሄው ውስጡ ልክ እንደ ሳምቡሳ ቂጣ ክፍል ክፍል በቃ ብጥስጥስ ይላል። ይሄው ክፍል ክፍል አለው። እንደዚህ ነው የሚሆነው ቂጣው። በጣም ደስ ይላል። ከለሩም ምኑም ደስ ይላል። በቃ ስትበል ልክ እንደ ሶፍት ነገር ነው። በጣም ነው ደስ የሚለው። ለስመስላለ ዛሬው ይሄኛው ሁብዝ ምለዋ ወይም ደግሞ ቂጣ ነው እኛ የምንለው በአማርኛ። ምለዋ በየመንኛ ይሉታል ምለዋ። ከዛ ሙጠበቅ ደግሞ ይባላል። 2 ስም ነው ያለው። አትክልቴ ደግሞ ያውና ይሄን ይመስላል። በጣም ነው እዚህ በአትክልት ብቻ ሳይሆን በብዙ ነገር ይበላል። እንቁላል ተጠብሶ በእንቁላልም ይበላል። በጣም አሪፍ ቂጣ ነው። ቂጣው ያምራል። በጣም ደስ የሚል ነው። ለዛሬ ይሄን ይመስላል ውዶችዬ። በሌላ ጊዜ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ፕሮግራም የኔን ዩቲዩብን ተቀላቀሉት ያላረጋችሁ እና በሌላ እስከምንገናኝ ቪዲዮ ሰላም አለይኩም ወራህመቱላሂ ወበረካቱ።